ሰላም የዲቦራ ሰርክል ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ስለ እድገት የምታስቡት ነገር ምንድነው? እድገት እድሜያችን የሆነ ደረጃ ላይ ሲደርስ የሚያቆም ነገር ነው ወይንስ እስከ ህይወት መጨረሻችን ድረስ ሊከሰት የሚገባው ነገር ነው ብላችሁ ታስባላችሁ? ዛሬ የምንነጋገርበት ርዕስ ስለ ሁለንተናዊ እድገት ይሆናል። አብራችሁን እንድትቆዩ በትህትና እንጋብዛችኋለን። ሳይታቀድበት የሚያድግና ደግሞ ታቅዶበት በዲዛይን የሚያድግ ነገር አለ። በእነዚህ መካከል ግን በጣም ትልቅ ልዩነት ይኖራል። ሳይታቀድበት የሚያድግ ነገር ልክ አንድ ሜዳ ላይ እንደሚያድግ አረም ሊሆን ይችላል። ታቅዶበት ግን በዲዛይን የሚያድግ ነገር ደግሞ እንደ አንድ የሚያምር የአትክልት ቦታ ወይንም የመናፈሻ ቦታ ስትሄዱ እንደምታዩት የተለያየ ቀለም ያላቸው አበቦች በተደራጀ ኦርጋናይዝድ በሆነ መንገድ የተተከለ ለአይን የሚማርኩ መልካም መዓዛ ያላቸው መልካም ውበት ያላቸው አበቦች ያሉበትን ጋርደን ሊመስል ይችላል። ለምን? ስለታቀደበት እና የሆነ ሰው አስቦበት የትኛውን የቱ ጋር መትከል እንዳለበት አመዛዝኖና እቅድ አውጥቶ ስለተከለው በአክሲደንት ወይንም በድንገት የሚያድገውና በእቅድ ደግሞ የሚያድገው ወይንም በዲዛይን በሚያድገው መካከል በጣም ትልቅ ልዩነት ይኖራል። እኛ እድሜያችን ስለጨመረ ብቻ እናድጋለን ማለት አይደለም። ሁለንተናዊ እድገት ላይ እንደርሳለን ማለት አንችልም። እድሜያችን ስለጨመረ ብቻ እኛ ምንም አይነት ስራ ሳንሰራበት ራሳችን ላይ ሳንሰራ ራሳችንን ለማብቃት ሳንሞክር ምንም ዋጋ ሳንከፍል እንዲሁ እድሜ ስለጨመረ ብቻ በሁሉ ነገር በእውቀት በጥበብ በማስተዋል በባህሪ በመንፈሳዊ ህይወት በአካል ጥንካሬ በተለያዩት ዘርፎች እንዲሁ ብቻ ከጊዜ ብዛት አድገን በቅተን እንገኛለን ብሎ ማሰብ ሞኝነት ነው ብዬ አስባለሁኝ። ምክንያቱም ሁለንተናዊ እድገት በጣም ስራ የሚጠይቅ ዓላማ የሚጠይቅ እቅድ የሚጠይቅ ዋጋም ደግሞ ሊያስከፍል የሚችል በገንዘብም ይሁን የጊዜም ይሁን ስራን የሚያሰራ ነገር ስለሆነ ማለት ነው። ጊዜ ወስደን እያንዳንዳችን ወደ ራሳችን ስናይ ራሳችን ላይ ብዙ ነገሮችን ዲስከቨር ማድረግ እንችላለን። ስንመለከት ወደ ራሳችን ጠንካራ ጎኖቻችንን እናያለን፣ እንዲሁም ደግሞ ደካማ የሚባሉትን ጎኖቻችንን እናያለን። ያው ማንም ሰው ፐርፌክት የሆነ ወይ ፍጹም የሆነ ሰው ስለሌለ ሁላችንም ጠንካራ ጎን እንዳለን ሁሉ ደካማ ጎንም ይኖረናል። ስለዚህ እነዚህን ነገሮች ወደ ራሳችን ተመልክተን አይተን መስተካከል ያለባቸው መለወጥ ያለባቸው እድገት የሚያስፈልጋቸው ነገሮቻችንን አይተን እነዛ ላይ አተኩረን ብንሰራ ማደግና መለወጥ እንችላለን። እንግዲህ ሁለንተናዊ ወይንም holistic growth ወይንም ሁለንተናዊ እድገት ስንል ምን ማለታችን ነው? እዚህ ጋር እንደምትመለከቱት እዚህ ስዕሉ ላይ እንደምትመለከቱት በአካል እድገት በስሜት በመንፈሳዊ በእውቀትና በማህበረሰባዊ አቅጣጫዎች ስለማደግ ነው የምንነጋገረው። ባህሪያችን ላይ አስተሳሰባችን ላይ ስሜቶቻችን ላይ ከሰዎች ጋር ባለን ተግባቦቶች ላይ መንፈሳዊ ህይወታችን እነዚህን ሁሉ የሚያጠቃልል ነው። መጽሐፍ ቅዱሳችንን ስንመለከት በሉቃስ 2:52 ላይ ስለ ጌታ ኢየሱስ ክርስቶስ ይናገራል። ምን ይላል? ኢየሱስም ደግሞ በጥበብ በቁመትምና በሞገስም በእግዚአብሔርና በሰዎች ፊት ያድግ ነበር ይላል። እዚህ ላይ የምንመለከተው አንድ በጥበብ የሚለውን ነው። ጌታ ኢየሱስ ክርስቶስ በዊዝደም በጥበብ እያደገ እንደነበረ፣ ቀጥሎ በቁመት ይላል። ይሄ ደግሞ የአካል እድገትን የሚያሳይ ነገር ነው። ከዛ ደግሞ በሞገስ ይልና በእግዚአብሔርና በሰዎች፣ ስለዚህ በመንፈሳዊ ህይወቱ ከእግዚአብሔር አባቱ ጋር ባለው እንደገና ደግሞ በሰዎች ከሰዎች ጋር ባለው ሪሌሽንሺፕ ከሰዎች ከማህበረሰቡ ጋር በነበረው ግንኙነት ደግሞ በሞገስ እያደገ እንደነበረ እንመለከታለን። እና ይሄ ሁለንተናዊ እድገት ነበር ክርስቶስ የሚያሳየው። እንግዲህ ይሄ ሁለንተናዊ እድገት ያለ እግዚአብሔር እርዳታ ሰው በራሱ አቅም
በራሱ አቅም ብቻ ሊያደርገው የሚችል ነገር አይደለም። ስለዚህ በጌታ እርዳታ በጸሎት እና በቃሉ ወደዚህ ወደ ሁለንተናዊ እድገት ውስጥ ልንገባ እንችላለን። ይሄ ወደ ሁለንተናዊ እድገት ውስጥ የምንገባበት ዋናው ዓላማ እግዚአብሔር ለፈጠረን ነገር ለመድረስ ነው። ከዛ ነገር ጋር አላይንድ ለመሆን እግዚአብሔር ሁላችንንም በዓላማ እንደፈጠረን መጽሐፍ ቅዱሳችንም ይናገራልና እዛ ዓላማ ጋር ለመድረስ ሰው በራሱ ላይ መስራት ያስፈልገዋል። ራሱን ማብቃት ያስፈልገዋል። የሚያበቃውም ደግሞ በሁለንተናዊ እድገት ነው እንጂ በአንድ ነገር ላይ ብቻ ፎከስ በማድረግ አንድ ነገር ላይ ብቻ ትኩረትን በማድረግ እዛ ጋር መድረስ በቀላሉ አይቻልም። እንግዲህ ትንሽ ነጥቦችን እንመለከታለን። 6 ነጥቦችን እናያለን። ወደ ሁለንተናዊ እድገት ብንገባ ምንድነው ጥቅሙ? ሁለንተናዊ እድገት ይሄ ሆሊስቲክ ግሮት የተባለው ነገር ለምንድነው የሚጠቅመው በሚለው 6 ነጥቦችን እንመለከታለን። የመጀመሪያው በሁለንተናዊ እድገት ውስጥ ስናልፍ የውስጥ ውበት ይጨምራል። የኛ የውስጥ ውበታችን ይጨምራል። የውስጥ ውበታችን ደግሞ ሲጨምር ሰዎች በጣም ወደኛ ይሳባሉ፣ ተፈላጊዎች እንሆናለን። ሰዎች ከኛ ጋር መሆን ይፈልጋሉ፣ ከኛ ጋር ጊዜ ማሳለፍ ይፈልጋሉ። ምክንያቱም የተሰራ ማንነት ያለው ሰው ደስ ይላል። ከእንደዛ አይነት ሰው ጋር ጊዜ ስታሳልፉ በጣም አዳማጭ ነው፣ ይረዳችኋል። የሚሰጣችሁ ሐሳብ ሁሉ እናንተን የሚገነባ ነገር ነው እንጂ ከእንደዚህ አይነት ሰው ጋር ስትሆኑ አትፈሩም። ካሁን ይዋጭረኛል፣ ካሁን ጃስ ይልብኛል ብላችሁ በፍርሃት በስጋት አይደለም የምታሳልፉት። በቃ ደስ ብሏችሁ ፈታ ብላችሁ የልባችሁን እየተናገራችሁ ከእንደዚህ ውስጡ ከተሰራ ሰው ጋር ማሳለፍን በጣም ሰዎች ኢንጆይ የሚያደርጉት የሆነ መፍትሄ ይዘው የሚሄዱበት ጊዜ ስለሆነ በሁለንተናዊ እድገት ውስጥ የሚያልፍ ሰው የሚማርክ ሰው ይሆናል፣ ተፈላጊ ሰው ይሆናል። ሁለተኛው ሁለንተናዊ እድገት የሚጠቅመው ውስጣችን እግዚአብሔር ያስቀመጠውን የተለየ ስጦታ ፈልቅቀን ማውጣት እንችላለን። እግዚአብሔር በሁላችንም ውስጥ ያስቀመጠው ነገር አለ። ያስቀመጠው ከሌሎች ለየት የሚያደርገን የሆነ ጊፍት አለ፣ የሆነ ታለንት አለ እና እንደዚህ ሁለንተና እድገት ላይ ፎከስ አድርገን ስንሰራ በራሳችን ላይ ይሄንን ስጦታ ፈልቅቀን ማውጣት እንችላለን። ካወጣነው በኋላ ደግሞ ስራ ላይ እናውለዋለን ማለት ነው። ሰዎች በዛ ስጦታ ይጠቀማሉ፣ እግዚአብሔር ደግሞ ሊከብር ይችላል በእኛ ህይወት። ሶስተኛው የሚጠቅመውንና የማይጠቅመውን መለየት እንድንችል የተሻለ ዲሰርንመንት እንዲኖረን ይረዳናል ሁለንተናዊ እድገት። ምክንያቱም በሚነፍሰው ነፋስ ሁሉ እንዳንወሰድ ይረዳናል። ዕውቀታችን ይጨምራል፣ አስተዋይነታችን ይጨምራል። ስለዚህ የሆነ ነገር ተፈጠረ ሲባል ሰው ሁሉ ግር ብሎ ቢሄድ ወደዛ፣ እኛ ግን ግር ብለን አንሄድም፣ አስተዋዮች ስለሆነን ማለት ነው። ኤፌሶን 4:14 ላይ እንደሚናገረው በቃ በማዕበሉ ወደፊትና ወደኋላ እየተገፋን የምንፍገመገም ወደ ነፈሰው ነገር የምንሄድ ወደ አዲስ መጣ ወደ ተባለው ነገር እፍ ብለን የማንወሰድ ሰዎች እንድንሆን ውስጣዊ ማንነታችን ጠንካራ እንዲሆን ይረዳናል ሁለንተናዊ እድገት። አራተኛ በዓላማ የምንኖር ሰዎች እንድንሆን ይረዳናል። ይሄም ዓላማ የተፈጠርንበት ዓላማ። ይሄም ዓላማ የቱ ነው? መልካሙን ስራ ትሰራላችሁ። በቃ እግዚአብሔር መልካምን ስራ እንድንሰራ ነው የፈጠረንና ወደዛ ዓላማ እንድንገባ ወደ ተጠራንበት ነገር እንድንገባ ይረዳናል። ኤፌሶን 2:10 ላይ ምን ይላል? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ዝም ብሎ አይደለም እግዚአብሔር ሰዎችን የፈጠረው፣ እንዲሁ ምድር ላይ እንድንተራመስ ግርግር እንድንፈጥር አይደለም። በእያንዳንዳችን ውስጥ እግዚአብሔር የሚሰራው ስራ አለ፣ ለዓላማ ነው፣ የሱን ክብር በእኛ ለመግለጥ ነው እና ይሄንን ማሰብ አለብን። ለራሳችን ጉዳይ ብቻ አይደለም የተፈጠር ነው። አምስተኛው ሁለንተናዊ እድገት ሲኖረን በሌሎች ሰዎች ላይ በጎ ተጽዕኖ ፈጣሪዎች መሆን እንችላለን። ተሰሚነት ይኖረናል። የሰዎችን ችግር መፍታት የምንሰጥ፣ ለችግር መፍትሄ የምናመጣ ሰዎች ስለምንሆን
ሁለንተናዊ እድገት ለዚህም ይጠቅመናል። የመጨረሻው አዲስ ነገርን ለማድረግ ድፍረት ይሰጠናል። የላቀ ነገርን ከዚህ በፊት ያላደረግነው ነገርን አዲስ ኤክስፒሪየንስ ውስጥ ለመግባት ድፍረትን ይሰጠናል። ሁለንተናዊ እድገት ሲኖረን ብዙ ፍርሃታችን፣ የምንሰጋው ነገር፣ የይሉኝታ ነገር እየጠፋ ስለሚሄድ ለምን በዓላማ ስለሆነ የምንኖረው ሰዎችን ለማስደሰት ከሰዎች አንጻር ስላልሆነ ኑሯችን አዲስ ነገር ውስጥ ለመግባት ድፍረት ይኖረናል ማለት ነው። ሰዎች በሁለንተናዊ አቅጣጫ እንዳያድጉ እንቅፋት የሚሆንባቸው ነገሮች ምንድን ናቸው? በቃ ሰዎች ከአመት ወደ አመት ከጊዜ ወደ ጊዜ እዛው ቦታ እንዲሆኑ በሁሉ ነገር ስታክ ያደረጉ በቃ ምንም አይነት እድገት የማናይበት ምክንያት ምንድን ነው? እነዚህ ቻሌንጆች ጥቂት ቻሌንጆችን 5 ቻሌንጆችን ጽፍ ያለው እነዚህ ነገር ከነዚህ መካከል አንዱ 2 ወይ 3ቱ ሊሆን ይችላል የሚመለከተን፣ ግን እስቲ እነዚህን እንመልከታቸው። ቻሌንጆቹ ሰዎች እንዳያድጉ እንቅፋት የሚሆንባቸው ምንድን ነው? የመጀመሪያው አለማወቅ ነው። ማደግ የሚባለውን ነገር አለማወቅ፣ ምን እንደሆነ፣ እንዴትስ እንደሆነ፣ አስፈላጊስ እንደሆነ አለማወቅ። አንዳንድ ሰዎች በሁሉ አቅጣጫ ማደግ አለብኝ ብለው ላያውቁ ይችላል፣ አያስቡትም ጭራሽ ይሄንን ነገር። ስለዚህ የነሱ ትኩረት አንድ ነገር ላይ ብቻ ሊሆን ይችላል። ወይ አካዳሚክስ ይሆናል፣ ትምህርት፣ በቃ ትምህርት መማር፣ 12 ሲጨርሱ ኮሌጅ ገብቶ ባችለር መያዝ፣ ከዛ ደግሞ ማስተርስ፣ ከዛ ፒኤችዲ፣ ከዛ ሁለተኛ ማስተርስ፣ በቃ ትምህርት ብቻ ላይ ፎከስ እና ፕሮፌሽናሊ የተሻለ ስራ ለማግኘት የሚረዳቸውን ነገር ሁሉ ያስከፍለውን ዋጋ ሁሉ ከፍለው በቃ ይሄ ፕሮፌሽናሊ ብቻ ማደግ፣ ሌላውን ነገር ትዝም ላይላቸው ይችላል። ስለዚህ አንድ ነገር ላይ ብቻ ፎከስ ማድረግና እድገት ያ ነው በቃ። በትምህርት ከተሳካ፣ ትምህርት ከተጨረሰ፣ ዲግሪ ከተጫነ፣ በዛ ትምህርት ስራ ከተገኘ አድገው ጨርሰዋል። እንደዛ ብለው የሚያስቡ በጣም ብዙ ሰዎች አሉ። ግን ሰው ፕሮፌሽን ብቻ አይደለም የሚያስፈልገው፣ ስራ ብቻ አይደለም የሚያስፈልገው፣ ዕውቀት ብቻ አይደለም የሚያስፈልገው። ቅድም እንዳየነው ሰው ብዙ ፓርቶች አሉት። ስጋና ደም ብቻ አይደለም፣ መንፈስ አለው። ከዛ ደግሞ በነፍስ ውስጥ ደግሞ ብዙ ነገሮች አሉ። ዕውቀት፣ አስተሳሰብ፣ ባህሪ፣ እነዚህ ሁሉ ሊታደግባቸው የሚያስፈልግ ነገሮች ናቸው። እና አሁን አንድ ሰው ለምሳሌ መንፈሳዊ ህይወቱ ላይ ብቻ ከሆነ ፎከስ የሚያደርገው የሚያሳድገው መንፈሳዊው ላይ ብቻ ከሆነ ሰውነቱን አካሉን ደግሞ ኮምፕሊትሊ ኢግኖር ቢያደርግ ኮምፕሊትሊ ቢተው ጤንነቱን ባይጠብቅ የሚበላውን ባይጠነቀቅ ምንም አይነት የሰውነት እንቅስቃሴ ባያደርግ መታመሙ አይቀርም። ከጊዜ በኋላ ሲታመም መንፈሳዊ ህይወቱንም ሊነካበት ይችላል። ለምን? ከታመመ እንደበፊቱ መጸለይ አይችልም፣ እንደበፊቱ የእግዚአብሔርን ቃል ማንበብ አይችልም፣ እንደበፊቱ ማገልገል አይችልም፣ እንደበፊቱ ለእግዚአብሔር አገልጋይ መሆን አይችልም። ስለዚህ ማሰብ ያለብን ሁሉ ነገራችን የተያያዘ ነው። አንዱ ነገር ሲታመም ሌላውን ነገር አፌክት ያደርጋል። ስለዚህ ነው እኩል ሁሉን ነገራችንን ለማሳደግ ሁሉንም አቅጣጫ ማየት ያለብን እንጂ ወይ ትምህርት ላይ ብቻ ወይ መንፈሳዊ ነገርን ብቻ ይዘን ሌላውን ዕውቀትንም የአካል ነገርንም ምንንም በቃ ባህሪንም ለማስተካከል አንሞክርም። በቃ አንድ ነገር ላይ ብቻ ስንሆን ችግር ይፈጠርብናል። ሆሴ 4:6 ላይ ምን ይላል? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ዕውቀትም አስፈላጊ ነገር እንደሆነ ተጽፏል እዚህ ላይ። ስለዚህ አንድ ነገር ብቻ ይዘን በቃ እሱ ላይ ብቻ ሁሉን ያለንን ሰዓት፣ ያለንን ሪሶርስ፣ ያለንን ኤነርጂ፣ አቅም፣ ሁሉ ነገር እዛ ላይ ብቻ ስናጠፋ ሌላው ፓርታችን ደግሞ እየተበላሸ የቆረቆዘ መሄዱ አይቀርም። ስለዚህ ልናስብበት ይገባል። ሁለተኛው እንቅፋት ሊሆንብን እንዳናድግ ሁለንተናዊ እድገት እንዳይኖረን እንቅፋት ሊሆንብን የሚችለው ነገር ፍርሃት ነው። ለውጥን መፍራት፣ ማደግን መፍራት፣ መሳሳትን መፍራት። ለማደግ ስሞክር ብወድቅ፣ አንድ ነገር ጀምሬ ባይሳካልኝስ፣ ቢከሽፍብኝስ፣ ሰዎችስ ምን ይሉኛል? በቃ የተለያዩ አይነት ፍርሃቶች በውስጣችን ካሉ ይሄ ራሱ ፍርሃቱ እንቅፋት ይሆንብናል እንዳናድግ። ለመማር፣ ለመስራት፣ ለመሻሻል፣ ለመለወጥ፣ ለመቀየር ፍርሃት። ለምን? እወድቃለሁ። ከወደቅን ማንነሳ ይመስለናል። በቃ ወድቆ ሰው አይነሳም ብለን የምናምን ከሆነ ምንም ነገር መሞከር አንፈልግም። እና
ከምቾት ዞን ወይንም ይሄ በቃ ኮምፈርት ዞን የሚባለው ከተመቻቸው ነገር ውስጥ መውጣት አንፈልግም። ለምሳሌ ስራ ቢሆን የምንሰራው 20 ዓመት እዛ ቦታ ሰርተን ሊሆን ይችላል። በጣም እንጠላዋለን፣ ስራውን አንወደውም፣ ግን ለምደነዋል። ሰዎቹን ለምደናቸዋል። ስራውን አይናችንንም ጨፍነን መስራት እንችላለን። ስራውን እንጠላዋለን፣ ግን ስለለመድነው ለውጥ አንፈልግም። የተሻለ ቦታ መሄድ አንፈልግም። የሆነ ስልጠና ወስደን እንኳን የተሻለ ቦታ ሜቢ ማንጠላውን ስራ ለመስራት አንፈልግም። ምክንያቱም ፍርሃት አለን። ሄጄ እዛ ሰዎቹ ባይስማሙኝስ እንደዚህ ቢሆንስ ብለን ብዙ ፍርሃቶች በውስጣችን ስላሉ ከኮምፈርት ዞን ከምቾት ኤሪያችን መንቀሳቀስ አንፈልግም። ሶስተኛው ስለ ራሳችን ያለን ዝቅተኛ አመለካከት ወይንም ሎ ሰልፍ ስቲም። ዝቅተኛ አመለካከት ስለ ራሳችን ካለን አንችልም ብለን ነው የምናስበው። እንዴት ነው ማድገው? አልችልም። ትምህርት ድማ እኔ አልችልም። የሆነ ነገር ላይ አልችልም በጣም ብለን ስለምናምን በራሳችን ምንም ስለማንተማመን እሱ ደግሞ ሌላ እንቅፋት ሊሆንብን ይችላል፣ ሁለንተናዊ እድገት እንዳይኖረን። አራተኛው ትዕቢት፣ ሁሉን አውቄ ጨርሻለሁ የሚል እምነት በውስጣችን ካለ፣ የሆነ ትዕቢት ነገር ካለብን እሱ ማን ነው እኔን ደግሞ የሚያስተምረኝ? እሷ ማናት ደግሞ እኔን የምታስተምረኝ? እንደዛ የሚል ነገር በውስጣችን ካለ እሱ ደግሞ በሩ ተዘግቷል፣ ልንማር አንችልም። እኛ ጨርሰናል፣ በቃ እዛው ጋር እንቀራለን። ምንም አይነት ለውጥ በህይወታችንም አናይም። ለምን? ክፍት አይደለም፣ ልባችን ተዘግቷል። ማንም ሰው እኔን ሊያስተምረኝ አልችልም፣ እኔ ሁሉን ነገር አውቄ መጥቄ ጨርሻለሁ ብለን የምናምን ከሆነ ማለት ነው። አምስተኛው ከባድ ነገር ወይንም ዋጋ የሚያስከፍልን ነገር ማድረግ አለመፈለግ ነው። አንድን ሰው እንዳያድግ፣ አንድን ሰው ሁለንተናዊ እድገት እንዳይኖረው የሚያደርገው ዋጋ መክፈል አንፈልግም። ገንዘብ የሚያስከፍል ነገር ከሆነ አንፈልግም። በነፃም እንኳን ቢባል ጊዜ የሚወስድ ከሆነ አንፈልግም። ይሄን ያህል ቁጭ ብዬ ልማር እንላለን። ይሄን ያህል ቁጭ ብዬ ልሰማ፣ ይሄን የሚያክል መጽሐፍ ላነብ፣ ምንም አይነት ዋጋ በቃ ፔንፉል ነው የሚሆንብን። ዋጋ የሚያስከፍል ነገር ያመናል። እንዲሁ በቃ በመርፌ ወግተው ሁለንተናዊ እድገት ቢሰጡን ደስ ነው የሚለን ብዙዎቻችን እንጂ መጽሐፍ አንብበን የሆነ ትሬኒንግ ወስደን የሆነ ክላስ ቁጭ ብለን ሰው ሲያስተምር አዳምጠን የሆነ ነገር ተመራምረን አንፈልግም። እንዲሁ ወይ በብርጭቆ የሚጠጣ ወይ በመርፌ ቢወጉን ነው የሚቀለን። እና ይሄ ዋጋ አለመክፈል መፈለግ፣ በቃ ምንም በቀላሉ ሁሉ ነገር በቀላሉ እንዲሆንልን መፈለግ ከሁለንተናዊ እድገት ይከለክለናል። ምክንያቱም ሁለንተናዊ እድገትን ስንፈልግ ልባችን ክፍት ሆኖ ለመማር ጓጉተን ካልሆነ በስተቀር ምንም ዋጋ የለውም። አንችለው፣ እዛ ጋር መድረስ አንችልም፣ ለመማር የተዘጋጀ ሰው ካልሆንን በስተቀር። እንግዲህ እንዴት ነው ሰው ሁለንተናዊ እድገት ሊኖረው የሚችል? እንዴት ነው ማደግ የሚጀምረው? አትሊስት አጀማመሩ እንዴት ነው የሚለውን ተመልክተን እንጨርሳለን። ሁሉንም ልናየው አንችልም፣ ግን ዛሬ አትሊስት አጀማመሩ እንዴት ነው? ሁለንተናዊ እድገት እንዲኖረኝ እፈልጋለሁኝ፣ ግን ከየት ልጀምረው የሚል ጥያቄ ካለ የመጀመሪያው ማድረግ ያለብን ራስን ከማወቅ ነው መጀመሪያ ያለብን። ሰልፍ አዌርነስ። አሁን ዛሬ የት ጋ ነው ያለሁት? ምንድነው ድካሜ? ምንድነው ጠንካራው ጎኔ የሚለውን መርምረን እዛ ጋር መድረስ አለብን። ከዛ ነው መጀመሪያ ያለብን ራሳችንን ከማወቅ። ምንድነው የሚጎድለኝ? ምን ኤሪያ ላይ ነው ጉብዝናዬ? ምንድነው ማሻሻል ያለብኝ የሚለው ሌላ ሰው ሊመልስልኝ አይችልም። ስለዚህ ከራስ ጋር ጊዜ ማጥፋት ያስፈልጋል። እዚሁ ላይ የኤፒሶድ 4 እና 5ን ሄዳችሁ ብትሰሙት ካልሰማችሁት ይጠቅማችኋል። ስለ ራስን ማወቅ ወይንም ስለ ሰልፍ አዌርነስ ነው እና በጣም በዲቴል እዛ ላይ ስለተሰራ እሱን ብትመለከቱት ብትሰሙት የቱ ጋር እንደምትጀምሩ በደንብ ያስረዳል እዛ ላይ። እና ሰልፍ አሰስመንት ፈተናዎችም አሉ። ስለ ራሳችን የሚነግሩን ምን አይነት ፐርሰናሊቲ እንዳለን፣ ምን አይነት ድካም እንዳለብን ሊረዱን የሚችሉ ነገሮች እና ከራሳችን ጋር እውነትን መነጋገር መቻል አለብን። በጣም የሚቀርቡንም ሰዎች ስለ ራሳችን ሊነግሩን ይችላሉ። ቤተሰቦቻችን፣ የትዳር ጓደኞቻችን ሊነግሩን ይችላሉ። እዚህ ጋር ድካምሽ እዚህ ጋር ነው፣
ልንከራከር ከነሱ ጋር ራሳችንን ዲፌንድ ልናደርግ ሳይሆን ግን እውነት ስለ ራሳችን ማወቅ ምንፈልግ ከሆነ ሰዎች የቅርብ ሰዎቻችን ይነግሩናል። ራስን ማወቅ በማወቅ መንገድ ውስጥ ውስጣችን ያለውን ራሳችንን ለማወቅ ስንሞክር ውስጣችን ያለውን ይሄ ፓሽን የሚባለውን ወይንም ጥልቅ ፍላጎት ልናውቀው እንችላለን። እዛ ጋር ስንደርስ የሚጠቅመው ያ ምንድነው? ፓሽናችንን ካወቅነው ያንን እንዴት ነው የምናሳድገው ወደሚለው እንገባለን። ያ ደግሞ ዓላማችን ውስጥ የተፈጠርንበት ዓላማ ውስጥ በቀላሉ ሊያስገባን ይችላል። አንዴ ካወቅነው በኋላ ያንን ፓሽን በዛ ኤሪያ በዛ ዙሪያ ስንሰራ እየጠነከርን በዛ ነገር ስኪልፉል እየሆንን በጣም ዕውቀታችን እየጨመረ ይሄዳል። ከዛ በኋላ ምንድነው ለተፈጠርንበት ዓላማ መኖርን እንጀምራለን። ብዙ ጊዜ ይሄ ፓሽናችን ኦልሬዲ በተፈጥሮ ከተሰጠን ችሎታ ጋር የሚሄድ ነገር ነው። እግዚአብሔር ፓሽን ውስጣችን ሲከት አብሮ ችሎታውን የዛን ነገር ስኪል ውስጣችን ከቷል። ለምሳሌ አንድ ሰው አስተማሪነት ከሆነ በውስጡ ኦልሬዲ ይሄ ሰው የንግግር ችሎታ ድፍረቱን ምኑን እግዚአብሔር ሰጥቶታል። ፓሽኑ ደግሞ አለው ያን ማስተማር የሆነ ነገር እሱ ተምሮ ለሌሎች ማካፈል ማስተማርን እንዲወድ በውስጡ ኦልሬዲ ያ እንደ ልዩ ፍላጎት በቃ ጠንካራ ፍላጎት ፓሽን ሆኖ በውስጡ አለ። ስለዚህ በዛ ኤሪያ ላይ ይሄ ሰው ራሱን ማሰልጠን ራሱን ማስተማር ያንስ ከሚሰሩ ሰዎች ጋር ጊዜ በማሳለፍ የተለያዩ ትሬኒንጎችን ስልጠናዎችን በመውሰድ መጽሐፍቶችን በማንበብ ያንን ከሌሎች ሰዎች እሱን ለየት የሚያደርገውን ነገር አውቆ እዛ ላይ በመስራት ራሱን በቃ ሊደርስበት የሚችለው የመጨረሻው ፖቴንሻል ድረስ በዛ ነገር ማደግ ይችላል። እንግዲህ እንደተነጋገርነው ቅድም ሰው በአንድ ነገር ብቻ ሳይሆን በተለያዩ ኤሪያዎች በአካል ብቃት ብዙ ናቸው ሪሊ ሊስት ቢደረጉ ባህሪያችንን ማሳደግ ራስን በመግዛት ማደግ በታይም ማኔጅመንት ማደግ ጥሩ አዳማጭ በመሆን ማደግ በጣም ብዙ ናቸው። በአንድ ክፍል ይሄ ሁሉ ልንነጋገር አንችልም እና አሁን ወደ መጨረሻው ላይ ደርሰናል። 3 አይነት ሰዎችን ተመልክተን የዛሬውን እንጨርሳለን። የመጀመሪያዎቹ አይነት ሰዎች ሁሉንም ሰው በዚህ በሶስቱ ግሩፕ ውስጥ ልንከፍለው እንችላለን። የመጀመሪያው ግሩፕ ውስጥ ያሉ ሰዎች ምን ማድረግ እንደሚፈልጉ በህይወታቸው አያውቁትም እና እነዚህ ሰዎች ሁሉ ጊዜ በግራ መጋባት ነው የሚኖሩት። አንድ ነገር ይጀምራሉ፣ ወዲያው ይተውታል። የሆነ ሌላ ነገር ውስጥ ይገባሉ፣ ወዲያው ደግሞ ይተውታል። ምን እንደሆነ የሚፈልጉት በደንብ ጠንቅቀው አያውቁም። ስለዚህ እነዚህ ሰዎች ፖቴንሻላቸው ጋር አይደርሱም፣ ፓሽናቸውንም አያውቁትም፣ ፖቴንሻላቸውም ጋር ሊደርሱ አይችሉም። ሁለተኛው ሰዎች ደግሞ ማድረግ የሚፈልጉትን ነገር ያውቁታል ግን አያደርጉትም። የማያደርጉበትን ምክንያት ሌሎች ብዙ ኃላፊነቶች ስላሉባቸው እነዚህ ይሄኛውን ነገር ማድረግ አይችሉም። በጣም ይበሳጫሉ። ምክንያቱም የሚፈልጉት ማድረግ ሌላ ነው፣ እያደረጉት ያለው ነገር ደግሞ ሌላ ነው። እንደውም ወደ የሚፈልጉት ነገር መግባት አይችሉም። ብዙ የሚጋርዷቸው ነገሮች አሉ። አንዳንዴ ዋጋንም መክፈል አይፈልጉም። ስለዚህ እነዚህኛዎቹ እዚህ ግሩፕ ውስጥም ያሉ ሰዎች ደግሞ ፖቴንሻላቸው ጋር መድረስ አይችሉም። ሶስተኛው ግሩፕ ማድረግ የሚፈልጉትን ነገር ያውቁታል፣ እያደረጉትም ነው። ራሳቸውን በደንብ ያውቃሉ፣ ጠንካራ ፓሽን አላቸው። ያን ፓሽናቸውን ፈልቅቀው ከውስጣቸው አውጥተውታል፣ እያሳደጉት ነው፣ እየኖሩበት ነው፣ እየሰሩበት ነው። ዋናው ዓላማቸው ላይ ትኩረትን አድርገው በዓላማ እየኖሩ ነው። የሚጠየቅባቸውን ዋጋ ሁሉ ለመክፈል ለዛ ነገር ዝግጁዎች ናቸው። ገንዘብ ቢሆን ጊዜ ቢሆን ይከፍላሉ፣ ያደርጉ ያንን ነገር ለመማር በዛ ነገር ኤክሰል ለማድረግ የቆረጡ ሰዎች ናቸው እና እነዚህ ሰዎች የረኩ ሰዎች ናቸው። እንግዲህ እናንተ ከነዚህ ከሶስቱ ራሳችሁን የትኛው ጋር እንደምትመድቡት አላውቅም፣ ግን እስቲ ፈልጋችሁ እንድትደርሱበት አበረታታችኋለሁ። ዛሬ ቻሌንጅ ነው የምሰጣችሁ። ምንድነው ለማደግ ልባችሁ የተከፈተ እንዲሆን። በቃ ለካ ማደግ ያስፈልጋል። እኔ እኮ ትምህርት ስጨርስ ኮሌጅ ስጨርስ በቃ ስራ ቦታ አንዳንዴ ፕሮሞሽን ሲኖር ከተሰጠኝ እዛ ጋር ነው የቆምኩት እንጂ ባህሬ ላይ ሰርቼ አላቅም። ዕውቀቴ ላይ ከዚህ ከተማርኩት ውጪ በሌላ ነገር ላይ ብዙም ሰርቼ መጽሐፍ ማንበብም ጨርሶ አልወድም። እንቅልፌን ነው የሚያስመጣብኝ። ምንም አይነት ትሬኒንግ ወስጄ አላውቅም። እንደዛ ምንል ከሆነ
በቃ በዙሪያችን እጅግ ብዙ ሪሶርሶች አሉ፣ በጣም ልንጠቀመው የምንችል ብዙ፣ በነፃ ምንም ገንዘብ ማያስከፍለንም አለ፣ ገንዘብ የሚያስከፍልም አለ። ግን ጊዜን መስጠት ያስፈልጋል እና ልባችን ደግሞ የተከፈተ ሊሆን ለማደግ ለመለወጥ ራሳችን ላይ ለመስራት ራሳችንን ለማብቃት። ለምንድነው የምናበቃው? እግዚአብሔር ለፈጠረን ዓላማ እንድንደርስ ነው እንግዲህ ይሄ ሁሉና እዛ ጋር ስንደርስ የበለጠ ፍሬያማ እንሆናለን። ሰዎች ይጠቀማሉ። እኛ ፓሽን ብለን የያዝነውን ነገር ስናሳድገው ፈልቀቀን ከውስጣችን አውጥተን አሳድገነው ስንሰራው ለሌሎች ጥቅም ነው የሚሆነው፣ ለሌሎች በረከት ነው የሚሆነው። እኛም ደግሞ ፖቴንሻላችን ላይ እንደርሳለን እንጂ ዝም ብለን የተፍገመገምን አንድ ነገር የጀመረን እሱን እየተውን ቀጥሎ ሌላ የጀመረን እየተውን ዘመናችንን አናባክንም። እድገት ደግሞ የሚያቆም ነገር አይደለም፣ ስንሞት ነው የሚያቆመው እንጂ ሁል ጊዜ የሚቀጥል ነው። ማደግ የምናቆም ቀን መሞት እንጀምራለን ብሏል አንድ ጸሐፊ እና ይሄ እውነት ነው። በቃ ማደግ ስናቆም መሞት ጀምረናል የዛን ቀን። ስለዚህ እናስብበት። እንግዲህ የዛሬውን ኤፒሶድ እዚህ ላይ እንጨርሳለን። እንደተጠቀማችሁበት ተስፋ አደርጋለሁኝ። ከጠቀማችሁ ለሌሎችም ሰዎች ሼር አድርጉ። በሚቀጥለው ሳምንት ደግሞ በሌላ ርዕስ እስከምንገናኝ ድረስ ደህና ሁኑ። ጌታ ይባርካችሁ።